السلام عليكم ورحمة الله وبركاته. ودنا يتكبراتشو يوتيوب ተከታታዮቻችን እንዲሁም ኢንሻአላህ የኛን ደርስ የምትከታተሉ የቁርአን ማስተካከያ ወይም የተጅዊድ ትምህርታችንን እየተከታተላችሁ ያላችሁ እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ ጋር አልሐምዱሊላህ ሁሉ ሰላም። ኢንሻአላህ ያው ዛሬ መጀመሪያ ላይ ያስገባሁት ይህ ቁጥር የአብዛኞቻችሁ ጥያቄም ስለሆነብኝ ነው። ኢንሻአላህ ኮሜንት ሴክሽን ላይ እየገባችሁ በኮሜንት ስልክ ቁጥራችሁን ኡስታዝ ወይም ደግሞ በውስጥ አቅሩን እያላችሁ ስለሆነ ኢንሻአላህ የእናንተን ጥያቄ ተቀብለን አሁን ኢንሻአላህ ወደ ቂራአት ወደ ማቅራቱ ኢንሻአላህ እየገባን ስለሆነ በዚህ ስልክ ቁጥር ኢንሻአላህ 0908760711 ቴሌግራም ላይ ወይም ኢሞ ላይ ኢንሻአላህ በደንብ አድርጋችሁ በዛ ማዋራት ትችላላችሁ እኛን። በመቀጠል ኢንሻአላህ ያሉት አህዋልን ካሳወቅናችሁ በኋላ ወደ ቂራአት መንገባ ይሆናል። ኢንሻአላህ የዛሬው ደርሳችን የሚሆነው ሱረቱል ሁመዛህ ነው። እንደተለመደው ከሱረቱል ፋቲሃ አንስተን ሱረቱል ናስ እያልን ሱረቱል ሁመዛህ ላይ ደርሰናል። እንዲህ ከሱረቱል ናስ እስከ ሱረቱል ሁመዛህ ያሉትን ከፈለጋችሁ ኢንሻአላህ መለስ ብላችሁ ማየት ትችላላችሁ። እንዲሁም አህካሞችን ስለ ኢስቲዓዛ ስለ በስመላ የሚባሉትን በደንብ ለብቻ ኢንሻአላህ አስቀምጠናል ማለት ነው። ቪዲዮ ሰርተን ኢንሻአላህ መለስ ብላችሁ ይሁ እናንተም እኛም ማበረታታት አትርሱ። ኢንሻአላህ ሰብስክራይብ እና ላይክ በማድረግ ከኛ ጎን ቁሙ። ኢንሻአላህ ቀጥታ ወደ ቂራአታችን እንገባለን። አብራችሁን ቆዩ። ይሁ ኢንሻአላህ የዛሬው ደርሳችን የሚሆነው ሱረቱል ሁመዛህ ይሆናል ማለት ነው። ሱረቱል ሁመዛህ አብዛኛዎቻችን ሰዎች በጣም ይከብደናል፣ ጠና ይለናል። ሱራው ከብዶ ሳይሆን ኢንሻአላህ አንዳንድ ተጅዊዶችን ያለ መረዳት ነው። ኢንሻአላህ እነዛን ተጅዊዶች ደግሞ ዛሬ በደንብ እያደረግን በደንብ እንትን እያልን ምን ይሆናል። አብራችሁን ቆዩ ኢንሻአላህ። አሁን ወደ ቂራአታችን እንግባ። ሱረቱል ሁመዛህ መጀመሪያ ሱራ ሲጀምር ምን ይላል? ወይሉል ሊኩሊ ሁመዘቲን ሉመዛህ ወይሉል ሊኩሊ ሁመዘቲን ሉመዛህ። ኢንሻአላህ እነዚህን ሁሉንም እያንዳንዷን ፊደል ምን እንደምትሆን እንደምትቀጥን እንደምትከስር እንዴት ነው ከስራ የምትሆነው እንዴት ነው የሚወፍረው የሚለውን ሁሉንም ፊደላቶች በአንድ ላይ ነው የምናየው አንዳንድ ፊደል እያደረግን ማለት ነው ኢንሻአላህ። ሱረቱል ሁመዛህ ሲጀምር ወይሉል ሊኩሊ ይላል። መጀመሪያ ላይ ወይሉን ሲል ዋው ምንድናት? ሙረቀቃ ናት። ዋው ሙረቀቃ ናት። ልክ መግቢያ ላይ እንደተናገርኩት አንድ ፊደል የሚቀጥን የሚወፍር ብለን እናገራለን ብለናል። ስለዚህ ዋው ሙረቀቃ ናት ካል ተርቂቅ ብሎ ማለት ምንድነው? አንድ ፊደል ማቅጠን ማለት ነው። ስለዚህ ዋዋን እናቀጣታለን። ዋው እንዴት ነው ማቅጠን የሚባለው? ከንፈራችን ወደፊት በደንብ በማድረግ ከዛ ዋውን ደግሞ ወ በማለት እንደዚህ ወ ነው እንጂ ወ አይደለም። ወይሉን የምንል ስላለን ይሄም መስተካከል አለበት። ወ ሳይሆን ወ አሁንም ማለት ነው ኢንሻአላህ ወ በማለት ከስራ በማድረግ እንቀረዋለን። ከዚያም በኋላ ወይሉል ሊኩሊ እንላለን። ወይ ስንል ላሟ ያው ላይ ምንድነው መጠንቀቅ ያለብን? ያ ፊደል እንዳይነጥርብን መጠንቀቅ አለብን። እንዳይነጥር ስንል እንዴት ነው ከተባለ ወይሉል ሊኩሊ እንዳይሆን ወይ ሳይሆን ወይ ብቻ ወይሉል ሊኩሊ በዚህ መልኩ ነው የምንቀራው ማለት ነው። ያን ወደ ላም ስንሄድ ወይሉሊ ላም ላይ ضمتين አግኝተናል። ከሷ ضمتين ቀጥሎ የመጣው ራሱ ላም ነው። ላም ስለሆነ ምንድነው የሚሆነው? የዚህ ህጉ የዚህ አህካሙ ምንድነው? ኢድጋም ቢገይሪ ጉነህ። ኢድጋም ቢገይሪ ጉነህ ማለት ማዕናው ምንድነው? ጭፍልቅ ይደረጋል ያለ ጉና ወይም ደግሞ ያለ አፍንጫ ትንፋሽ ላሙን ወደዚህኛው ላም ጨፍልቀን እናስገባዋለን ማለት ነው። እንዴት ከተባለ ወይሉሊ ቀጥታ ሉሊ ነው የምንለው ማለት ነው እንጂ ወይሉን ሊ አንልም። ወይሉን ሊኩሊ ሳይሆን ወይሉል ሊኩሊ በማለት እንቀራለን ማለት ነው ኢንሻአላህ። ወይሉል ሊ ስንልም ላሟ ትቀጥናለች፣ እዚህ ጋር ሊ ትሆናለች። ወይሉል ሊኩሊ ካፍና ላምንም ልክ እንደዛው እናቀጥናለን። ምክንያቱም የወፍር ፊደላቶች ስላልሆኑ እዚህ ጋር በደንብ ቀጠን አድርገን የምንቀራው ይሆናል ማለት ነው። ወይሉል ሊኩሊ ሁመዘቲን ሉመዛህ ስንል ምን አለ? ሀ ተርቂቅ ነው ሀ ላይ ማለት ነው። ማሻአላህ ሀ ፊደል ላይ ደግሞ ሀ ضمه ሲሆን ተርቂቅ ወሀምስ ነው የሚሆነው። ተርቂቅ ማለት እናቀጥነዋለን። ስናቀጥነው እንዴት ነው? አብዛኞቻችን ይሄ ሀ የሚከብደን ለምንድነው? እናወፍረዋለን አንደኛ፣ ሁለተኛ አይወጣልንም በማለት በመፍራት ስለምንቀራው ይሄን ፊደል ቀጠን አድርገን ሁ አበቃ ሁ እንዲሁም ወሀምስ ነው ፊደሉ። የሀምስ ፊደል ነው። ትንፋሽ ወደ ውጭ መውጣት አለበት። ለምን?
ሑሩፉ እንዲሰማ ለሰው እንዲሰማ ለኛም እንዲያስታውቀን ቀለል ብሎን እንዲወጣም ትንፋሽ ወደ ውጭ የሐምስ ፊደል ስለሆነ ማለት ነው። ተርቂቅ ቀጠን ይላል። ወሐምስ ደግሞ ትንፋሻችን ወደ ውጭ የሚወጣ እናወጣዋለን ማለት ነው። ለምሳሌ እንዴት ነው የምንለው? ሁ ወይሉን ሊኩሊ ሁመዘቲን ቀለል አድርገን በደንብ ሁ አንልም ማለት ነው። ሁ ሳይሆን ሁመዘቲን ሉመዘህ በዚህ መልኩ ሀን እንቀራታለን። ወደ ሚም እና ዛ ስንሄድ ሚም እና ዛ ምንድናት? ተርቂቅ ናት። ልክ እንደዚህ መዘ ነው የምንለው። ሁመዘቲን ሉመዘህ በዚህ መልኩ ሁመዘቲን ሉመዘህ ብለን ነው የምንቀራው እንጂ ሁመዘ አንልም። እንደዚያም ወፍራም ነው። ቀጠን እናደርገዋለን ሚም እና ዛን። ከዛ ወደ ቀጣይ ወደ ታ ነው የምንሄደው። ታ ላይ ምንድነው ያገኘነው? ከስራተይን ነው። ከዚች ከስራተይን ቀጥሎ ግን ላም ስለሆነ የመጣው ከዚች ከስራተይን ቀጥሎ ላም ስለመጣ ምንድነው የሚሆነው? ኢድጋም ቢገይሪ ጉነህ ይጨፈለቃል ያለምንም አፍንጫ ትንፋሽ። ያለምንም በአፍንጫ የሚወጣ ትንፋሽ የለም ማለት ነው፣ አይኖርም። ልክ እንደማንካን እዚህ ጋር ወይሉን ሊኩል እንዳልነው ያለምንም ትንፋሽ እንደቀራ ነው። እዚህም ጋር ሁመዘቲን ሉመዘህ እንላለን። ቲሉመዘህ ታውን ከስራ ብቻ አድርገን ወደ ላም ነው የሚሄደው እንጂ ከስራተይን ነው ብለን ሁመዘቲን ሉመዘህ አንልም ማለት ነው። ይህ ከሆነ ስህተት ነው። የሚሆነው እንዴት ነው? ሁመዘቲን ሉመዘህ ከዛ መጨረሻ ላይ ሚም እና ዛ ልክ እዚህ ጋር እንደተናገርኩት እዚህም ጋር ሚም እና ዛን ቀጠን እናደርጋቸዋለን። ቀጣይ ላይ ግን መጥቷል። ማን መጥቷል? ታ ናት የመጣችው። ታ ስኩን ነው። ስኩን ስትሆን ወደ ምን ትቀየራለች? እቺ ዜሮ መርቡጣ ትባላለች። እቺ ዜሮ ክባ ታ ማለት ነው። ስኩን መጨረሻ ላይ አያ ላይ ወይም ደግሞ ማቆም ስንፈልግ መጨረሻ እቺ ቦታ ላይ ስንትሆን ወደ ማን ትቀየራለች? ወደ ሀ ፊደል ነው የምትቀየረው ማቆም ከፈለግም ማለት ነው። አሁን እዚህ ጋር ሁመዘቲን ሉመዘህ ነው እንጂ ያለው ሁመዘቲን ሉመዘት አንልም ማለት ነው። እንደዚህ አላልንም። ምክንያቱም እቺ ታ መርቡጣ ስለሆነች ታ መፍቱሃ የምትባለው ያቺ ዝርጓታ ከሆነች ግን ሉመዘት ነበር የሚሆነው። እዚህ ጋር መርቡጣ ስለሆነ ሁመዘቲን ሉመዘህ ብለን ሀምሳ እናደርገዋለን። ሀምስ ማለት እዚህ ጋር እንደተናገርኩት ትንፋሽ ወደ ውጭ እናወጣለን። ከዛ ወቅፈን ይላል። ሀምስ ካደረግ በኋላ ወቅፈን ስናቆም እያለ ነው። አያችሁታ? ስናቆም ሀምስ አድርገን ነው የምናቆመው። ሁመዘቲን ሉመዘህ በማለት ትንፋሽ በደንብ ወደ ውጭ በማውጣት ፊደሏን በማሰማት ሀምስ አድርገን እናቆማለን ማለት ነው። ኢንሻአላህ የምንቀጥል ከሆነ ግን እንዴት ነው የሚሆነው? ሁመዘቲን ሉመዘቲን ብለን ቀጣዩን አያ ነው የምንቀራው ማለት ነው። ኢንሻአላህ አሁን ወደ ቀጣይ አያ እንገባለን። ቀጣይ አያ ላይ ማን እናገኛለን? አለዚ ጀመዐ ማለን ወዐደደህ አለዚ ጀመዐ ማለን ወዐደደህ። ይህ ቦታ ላይ ኢንሻአላህ አለዚ ስንል ሐምዛቺ ሐምዘተል ወስል የምትባለዋ ማለት ነው። አሊፈል ወስል ያለ ምንም ፈትሐም ከስራም ዶማም ሐረካ ምንም አልተደረገባትም። ግን እንዴት ነው የምናነበው ከተባለ በፈትሐ ነው የምናነበው። ምክንያቱም ከሐምዛ ፊደል ቀጥሎ ላም ከመጣ ምን ጊዜም ኢንሻአላህ ስለዚች ለብቻ ቪዲዮ ሰርተናል፣ እዛ ገብታችሁ ማየት ትችላላችሁ። ስለዚህ ከሐምዘተል ወስል ከአሊፈል ወስል ቀጣይ የመጣው ፊደል ላም ከሆነ ምን ጊዜም ላሙን ምን እናደርገዋለን? ሐምዛውን እናደርገዋለን ፈትሐ አድርገን እንቀራለን ማለት ነው። ኢንሻአላህ አለዚ ነው የምንለው ነው የምንለው ማለት ነው። ይህ ቦታ አብዛኛው ስለሚቀየር ኢኡ መሆንም ስለምትችል እዚህ ቦታ ላይ ግን አለዚ እንላለን ማለት ነው። ከዚያም በኋላ አለዚ ካልን በኋላ ዛል ላይ ምን መጥቷል? ዚ ሐርፈል ለሰዊ ነው። ይህች ዛል ከስራው ሐርፈል ለሰዊ ናት። ሐርፈል ለሰዊ ማለት ምንድነው? ምላሳችን ወደ ውጭ የሚወጣበት ፊደል ማለት ናቸው። ከነሱ ፊደላቶች ሐርፈል ለሰዊ በመባል የሚታወቁት አንደኛዋ ዛል ናት ማለት ነው። እዚህ ጋር የምትመለከታት ይህች ዛል ናት ማለት ነው። ኢንሻአላህ ከነሱ ሶስት አሉ ብለናል። እነዛ ሶስቶቹ እነማን ናቸው ካል አንደኛ ዛል አለ፣ ሁለተኛ ሳ አለ፣ ሶስተኛ ደግሞ ዞ አለ ማለት ነው። እነዚህ ምላሳችን በደንብ ወደ ውጭ አውጥተን የምንላቸው ፊደላቶች ናቸው። እንዲሁም አለዚ ስንል ያ ከስራ ዛል ከስራ ሆና ያ ስኩን መጥቷል። መደ ጦቢዒ ያክል ሁለት ሐረካ ያክል እንስበዋለን። መደ ጦቢዒ ማለት ከዚህ በፊት ስለተነጋገርን አይከብድም። መደ ጦቢዒ ሁለት ሐረካ ያክል ሳብ አድርገን እናልፈዋለን ማለት ነው። እንዲሁም ጀመዐ በምንል ሰዓት ምንም አይነት ሁክም የለውም። ጂሙን ፈትሐ ነው፣ ሚሙን ከስራ ነው፣ አይንም ከስራ ነው፣ ፈትሐ ነው። ጂም ሚም አይን ፈትሐ ናቸው። ስለዚህ ጀመዐ ብለን መቅራት ነው ማለት ነው። ግን እዚህ ጋር መጠንቀቅ ያለብን አይን ጂም እንዳይወፍርብን ሚም እንዳይወፍርብን መጠንቀቅ ብቻ ነው። ሌላው ሌላ ሁክም የተለየ የለውም ማለት ነው። እንዴት ነው የምንለው? ጀመዐ
አይኑም እንደዚህ ቀጠን እናደርጋታለን። ጀመዐ ማለን አሁን እዚህ ጋር ነው ሌላ ሁክም ይመጣ። ማለን በምንልበት ሰዓት ምንድናት እቺ አሊፍ ሱኩን ትባላለች ወይም ሁለት ሐረካ ያክል መድ ጠቢዒ የምትስብ ናት ማለት ነው። መድ ጠቢዒ የምትስብ የሆነች መድ ናት። ማለን አለዚ ጀመዐ ማለን ማ ብለን ሁለት ሐረካ እንስበዋለን። እንዲሁም ማለን ወዐደደህ ማለን ወዐደደህ በዚህ መልኩ ላሙን ደግሞ እንዴት ነው የምንይዘው? ኢድጋም ቢጉናህ ይባላል። ይሄ ደግሞ ቅድም ስናያቸው የነበሩት ምንድናቸው ከተባለ ኢድጋም ቢገይሪ ጉና ነው፣ ያለ አፍንጫ ትንፋሽ ነበር። እዚህ ጋር ግን ኢድጋም ቢጉናሃል። ኢድጋም ፊደላቶች 6 ናቸው። ከነሱ ውስጥ የርመሉን ተብለው ይጠራሉ ማለት ነው። ከነዚህ የርመሉን ከሚባሉት ከስድስቶቹ ሐረካ ደግሞ ሁለቶቹ ያለ ጉና ነው የሚወጡት፣ አራቶቹ ደግሞ በጉና ነው። ስለዚህ ዋው ፊደል ደግሞ በጉና ስለምትወጣ ማለው፣ ስለዚህ በአፍንጫችን የሆነ ትንፋሽ መውጣት አለበት ማለት ነው። ያዝ እናደርገዋለን። ማለው ወዐደደህ ወዐደደህ ስንል ዳል ላይ ጠበቅ ሸዳ ስላላት ማለት ነው። ዳሏን ጠበቅ እናደርጋለን። ማለው ወዐደደህ የመጀመሪያውን ዳል ነው የሚጠብቀው፣ ሁለተኛው አይጠብቅም። እንዲሁም መጨረሻ ላይ ደግሞ ሀ ዶማ ሆና መታለች። ከዶማ በኋላ ደግሞ ይህች ትንሿ ዋው ስለመጣች መድ ሲለቱ ሱግራ በመባል ትታወቃለች። ሁለት ሐረካ ያክል ሳብ አድርገን እናልፋታለን ማለት ነው። ኢንሻአላህ የሚከብድ ነገር የለውም። ይህን አስተካክለን ስንቀራ አለዚ ጀመዐ ማለን ወዐደደህ አለዚ ጀመዐ ማለን ወዐደደህ በዚህ መልኩ የምንቀራው ይሆናል ማለት ነው። የሁለተኛውን አያ ወደ ሶስተኛው አያ ስንሸጋገር ሶስተኛ አያ ላይ ማን እናገኛለን? የሕሰቡ አነ ማለሁ አኽለደህ የሕሰቡ አነ ማለሁ አኽለደህ። እሺ ኢንሻአላህ ከመጀመሪያው ስናይ ያ ፊደል ነው። ያን ቀጠን እናደርገዋለን፣ ምክንያቱም የውፍር ፊደል ስላልሆነ ያ እንልም የ በማለት የሕሰቡ የ። ከዛ ቀጣይ ላይ ሐን አግኝተናል። ሐ ፊደል ምንድነው? የሐምስ ፊደል ነው። እዚህ ጋር እንደሚነግረን ሐምስ ማለት አሁንም ትንፋሽ ወደ ውጭ ማውጣት ማለት ነው። ሐምስ ትንፋሻችን ወደ ውጭ ይወጣል። ፈሐተሁ ሸኽሱን ሰከት ከሚባሉት የሐምስ ፊደላቶች አንዱ ሀ ስላለበት ትንፋሻችንን አህ በማለት የህ ልክ በዚህ መልኩ እናወጣዋለን ማለት ነው። የሕሰቡ ስንል ሲን እና ባ ላይ ምን አለ? ፈትሐና ዶማ ናቸው። እነዚህ ሁለቱም ይቀጥናሉ፣ አናወፍራቸውም። የሕሰ ነው እንጂ የምንለው የሕሶቡ አንልም። የሕሶ ከሆነ ወደ ሷድ ይጠጋብናል። እንዲሁም ሷድን መስሎ ስለሚያበላሽብን ቁርአኑን ቀጠን አድርገን የሕሰቡ አነ አ እያችሁት እዚህ ጋር ፈትሐ ሆኖ ሐምዛ ስለመጣ መጠንቀቅ አለብን እንዳይወፍርብን። አሁንም አ ሳይሆን አ አነ ሳይሆን አነ ማለሁ አነ እዚህ ጋር ኑን ሸዳ ሆኖ መጥቷል። ኑን ደግሞ የጉና ፊደል ስለሆነ ሸዳ ስለሆነ እንዲሁም ሸዳ ከመጣበት የጉና ፊደል ላይ ምን አለ? ጉና ካሚላ ነው። በደንብ ጉናውን ሞላ አድርገን አነ አነ ቀጥታ ወደ አነ አንልም። አነ እንደዚህ አንነ ማለት ነው። አንነ ነው የሚሆነው፣ ግን በአንድ ላይ ሲያዝ አነ በማለት እንቀረዋለን ማለት ነው። የሕሰቡ አነ ማለሁ አኽለደህ አነ ማለሁ ማ ሁለት ሐረካ ያክል አያችሁታ። ማ ስል ይሰማል መድ ጠቢዒ በደም ሁለት ሐረካ ያክል። ከዚህ በላይ መሳብ አንችልም። ማለሁ ማለት አንችልም። ማ ብቻ ነው የምንለው። አነ ማለሁ አነ ማለሁ ለሁ ስንል እዚህ ጋር መድ ሲለቱል ኩብራ መጥቷል። ይህች መድ ምንድናት? እስከ መድ እንደ መደል ጃይዝ ናት። እስከ 6 ሐረካ ያክል እንስባታለን። እንዲሁም እስከ 4 ሐረካ እንዲሁም እስከ 2 ሐረካ ድረስ ይፈቀዳል። ግን መዷ ለየት ትላለች። እቺ አሁን መድ ሲለቱ ሱግራ ትባላለች። ሲለቱ ሱግራ ናት። እቺኛው ደግሞ ሲለቱል ኩብራ ከፍ ያለችው ናት ማለት ነው። ስለዚህ አነማ ለሁ ስንል እስከ 6 ሐረካ ያክል መሳብ እንችላለን። እስከ 4ም እንችላለን፣ እስከ 2ም እንችላለን ማለት ነው ኢንሻአላህ። እስከ 2 እንዴት ነው ከተባለ አነማ ለሁ አኽለደህ ይሄ 2 ነው። 4 ከሆነ ደግሞ አነማ ለሁ አኽለደህ 6 ከሆነ አነማ ለሁ አኽለደህ በዚህ መልኩ ኢንሻአላህ የምንቀራው ይሆናል ማለት ነው። እንዲሁም አኽለደህ በምንልበት ሰዓት
ሐምዛዋ ተርቂቅ ቀጠን እናደርጋለን። አ ነው የምንለው አኽለደህ እንዳይሆን። ምክንያቱም ቀጣይ የመጣው ፊደል ኸ ነው። ኸ ፊደል ደግሞ የሚወፍር ነው። እዚህም ጋር እንደሚነገረን ተፍኺም ነው፣ ይወፍራል። አኽለደህ በማለት ወፈር ስለምናደርገው ሐምዛው ተያይዞ እንዳይወፍርብን እንጠነቀቃለን። እንዲሁም ላም እና ዳል ላይ ቀጠን በማድረግ እንቀራለን። አኽለደህ ሐ ላይ ደግሞ ስናቆም በስኩን ነው የምናቆመው። መቀጠል ስንፈልግ ደግሞ ሳብ አድርገን ሁለት ሐረካ ለምሳሌ يحسب أن ماله أخلده كلا በዚህ መልኩ ሁለት ሐረካ ሳብ አድርገን ማለፍ እንችላለን። እንዲሁም ሀ ስናቆማት ሀምስ የምትባል የራሷ የሆነ ድምጽ ይወጣታል። ሀምስ ማለት አሁንም ወደ ውጭ ትንፋሻችን እናስወጣለን ማለት ነው ኢንሻአላህ። ሶስተኛው አያ የሱረቱል ሁመዛ ይመስላል። በአንድ ላይ ስንቀራው يحسب أن ماله أخلده ይህን ይመስላል ማለት ነው ኢንሻአላህ። ወደ ቀጣይ አያ ስንሄድ አራተኛው አያ ላይ ምን እናገኛለን? ሱረቱል ሁመዛ ምን ይላል? ከላ ለዩንበዘነ ፊል ሑጠመህ። ይህ እዚህ ጋር ከላ በምንልበት ሰዓት ምን እናገኛለን? ካፏ ተርቂቅ ናት፣ ትቀጥናለች ማለት ነው ኢንሻአላህ። ከአሁን በኋላ ተርቂቅ ካልኳችሁ መቅጠም ማለት ነው። ከላ ስንል ላማ ሁለት ሐረካ ያክል አሊፍ ስኩን ስለመጣ እዚች ጋር እቺ አሊፍ ስኩን ናት፣ መሳቢያ ናት ማለት ነው። ስለዚህ መድ ጠቢዒ ይነግረናል። እዚህ ጋር መድ ጠቢዒ ሁለት ሐረካ ያክል እንስባለን። ከላ በማለት ከላ ለዩንበዘነ እዚህ ጋር ለዩም ነው የምንለው፣ ለዩን አይሆንም። ምክንያቱም ይህች ባናት ቀጣይ የመጣችው ባ ከመጣች ምንጊዜም ሚሟን ነው ወደ ባ የምንገለበጣት። ለዩም ኢቅላብ ኑን ትባላለች ማለት ነው። ኢቅላብ ኑንና ኑንን ወደ ሚም መገልበጥ ማለት ነው። ከላ ለዩንበዘነ ነው የምንለው ማለት ነው። እንዲሁም ዛል ላይ ምንድናት? ዛል ፊደል ሐርፍ ለሰውይ ናት፣ በምላስ የምትወጣ ማለት ነው። ምላሳችንን ወደ ውጭ ወጣ አድርገን የምናነባት ፊደል ናት ማለት ነው ዛል። ከላ ለዩንበዘነ ስንል ደግሞ ኑኑ ላይ በደንብ ያዝ እናደርገዋለን። ምክንያቱም የጉና ፊደልም ስለሆነ ሸዳም ስለመጣበት ማለት ነው። ጉና ማለት በአፍንጫ የሚወጣ ፊደል ነው። እሱም በደንብ እንጠቀማለን ማለት ነው። ከላ ለዩንበዘነ ፊል ሑጠመህ። ፊል ስንል እዚህ ጋር ሐምዘተል ቀጥዕ መታለች። ተስቁጡ ወስልና ማትነበበው ሐምዘተል ወስል ነው፣ አሊፈል ወስል ናት፣ አትነበብም ማለት ነው። ፊል በምንልበት ሰዓት ግን ላሟን እናነባታለን። ምክንያቱም ላም ምንድናት? ቀመርያ ናት። ላሟ ፊደል የቀመርያ ፊደል ስለሆነች እናነባታለን ማለት ነው። ፊል ሑጠመህ ስንል ጣ ላይ ተፍኺም ይባላል፣ ወይም ደግሞ እናወፍራለን። ጣ ፊደል ላይ ወፈር እናደርገዋለን ማለት ነው። ከላ ለዩንበዘነ ፊል ሑጠመህ ጣ በማለት ነው የምንቀራው። ጠ አንልም ማለት ነው። ወደ አማርኛው ጠ እንዳይሆን ፊል ሑጠመህ ሳይሆን ፊል ሑጠመህ። ከዛ መጨረሻ ላይ ይህች ታ ስናቆም በስኩን ነው ተባብለናል። ስለዚህ በስኩን ሲቆም ደግሞ ምንድነው? ወደ ሀ ይቀየራል። ሀ ሲሆን ደግሞ የራሷ ምን አላት? ሀምስ የሚባል ፊደል አላት ማለት ሀምስ የሚባል የራሷ የሆነ ህግ አላት። ስለዚህ ሀምሷን እናወጣለን በደንብ ማለት ነው። ከላ ለዩንበዘነ ፊል ሑጠመህ በማለት የምንቀራው ይሆናል ማለት ነው ኢንሻአላህ። ወደ አምስተኛው አያ ስንሄድ ማን እናገኛለን? ወማ አድራከ መልሑጠመህ ይህን ይመስላል ማለት ነው ኢንሻአላህ። ስንጀምር ዋው ላይ ምን አለ? ዋው ተርቂቅ ናት፣ ቀጠን እናደርጋታለን በማለት ማለት ነው። ወማ ስንል ግን መድ መንፈሲል ይባላል። ይህ መድ መንፈሲል እስከ 4 እና 5 ሐረካ ያክል ድረስ ይሳባል። እንዲሁም ማሳጠር ከፈለግን ደግሞ እስከ 2 ሐረካ ያክል አሳጥረን መቅራት እንችላለን ማለት ነው። ይሄ እስከ 2 ሲባል እንዴት ነው? ወማ አድራከ ብቻ ነው የሚሆነው ማለት ነው። ወደ 4 ከወሰድነው ደግሞ ወማ አድራከ፣ እንዲሁም ደግሞ ወደ 5 ከወሰድነው ወማ አድራከ በማለት የምንቀራው ይሆናል ማለት ነው። መድ መንፈሲል የተፈቀደ ስለሆነ ይሄ እስከ 4 እና እስከ 5 እስከ 2 ድረስ ይሳባል ማለት ነው ኢንሻአላህ። ቀጣይ ላይ አድራከ ስንል ሐምዛዋ ተርቂቅ ናት፣ አትወፍርም።
አትወፍርም ስንል እንዴት ነው? አ በማለት አናወፍረውም ማለት ነው። አ ሳይሆን አ ነው የሚሆነው። ወማ አድራከ አድ ስንል ደግሞ ቀልቀላ አለ። ቀልቀላ ማለት ማንጠር ማለት ነው። አንድን ፊደል ድምፁ ይሰማል። አንደኛ ድምፁ እንዲሰማልን ማንጠር ይኖርብናል። ካልሆነ ይጨፈለቅና ወደ ሌላ ቦታ ስለሚሄድ ወማ አድ በማለት ነጠር እናደርገዋለን። ዳልም ማለት ነው። የቀልቀላ ፊደላቶች 5 ናቸው ብለናል። ከነሱ ውስጥ ቁጥቡ ጀድ ናቸው የሚባሉት። ከነሱ ውስጥ ዳል ስላለ እዚህ ጋር ሱኩን ሆኖ አግኝተነዋል። ወማ አድራከ ራ በምንልበት ሰዓት ደግሞ ራ ላይ ምን አለ? ሙፈኸማ ነው። ምክንያቱም ፈትሐ ሆኖ አግኝተነዋል። ራ ፊደል ፈትሐ ሆኖ ካገኘነው ምንጊዜም ይወፍራል ማለት ነው። ወማ አድራከ ራ በምንልበት ሰዓት ደግሞ አሊፍ ሰጊራ መተል መደ ጠቢዒ ማለት ነው። እዚህ ጋር 2 ሐረካ ያክል እንስባለን። ወማ አድራከ ወማ ራ በማለት 2 ሐረካ ያክል እንስባለን። እንዲሁም ካፏንም ደግሞ ፈትሐ ብቻ ነው የምናደርገው። ወማ አድራከ እንዳይሆን ወማ አድራከ ብለን እንቀራለን ማለት ነው። መልሑጠመህ ስንል ደግሞ መልሑጠመህ ላሟ እዚህ ጋር ምንድናት? ወደ ላም ነው የምንሄደው ቀጥታ። ላሟ ላሙል ቀመርያ ናት። ምክንያቱም ቀጣይ የመጣው ፊደል የቀመርያ ፊደል ስለሆነ ላሟ ተነበባለች ማለት ነው። መል በማለት መልሑጠመህ እንላለን። ሑጣ ስንል ደግሞ ጣ ላይ ምንድነው? ሙፈኸማ ነው፣ ይወፍራል ማለት ነው። አሁንም ምክንያቱም ጣ ከሚወፍሩ ፊደላቶች ናቸው ማለት ነው። ከሚወፍሩ ፊደላቶች ጣ ስላለበት ወማ አድራከ መልሑጠመህ በማለት እንቀራዋለን ማለት ነው። መልሑጠመህ ስንል ሚም ምንድናት? ሚም አለች። ሚም ሙረቀቃ ናት። እዚህ ጋር ሚሟ ትቀጥናለች ማለት ነው። ሙረቀቃ ናት፣ አናወፍራትም። ምክንያቱም ጣ ስለወፈረ ተያይዞ ሚሟ አትወፍርም ማለት ነው። ሚሟ እናቀጥናለን። መልሑጠመህ በማለት እንዲሁም ታ መጨረሻ ላይ ታ መታለች። ይህች ታ ሳኪና ሱኩን ስትሆን ትሆናለች ማለት ነው። በምንቆምበት ሰዓት ሱኩን ትሆናለች ማለት ነው። እንዲሁም ግን የምንቀጥል ከሆነ ቀጣዩ አያ ጋር የምንቀራ ከሆነ ወማ አድራከ መልሑጠመቱ ብለን ነው የምንቀራው። መልሑጠመቱ ናሩላሂል ሙቀደህ ብለን ነው የምንቀራው። ግን እዚህ ጋር አያ ስላለብን አያው ላይ መቆም ከፈለግን መልሑጠመህ ብለን እንቆማለን ማለት ነው። ኢንሻአላህ ይህን ይመስላል ማለት ነው። አምስተኛው ኢንሻአላህ ስንቀራው ወማ አድራከ መልሑጠመህ በዚህ መልኩ የምንቀራው ይሆናል ኢንሻአላህ። ወደ 6ኛው አያ ስንሄድ ናሩላሂል ሙቀደህ ናሩላሂል ሙቀደህ ናሩ ስንል ና በምንልበት ሰዓት ኑኗ ተርቂቅ እናደርጋታለን። እዚህ ጋር እንደምናያት ተርቂቅ መሆን አለበት፣ ቀጠን ማለት አለበት ማለት ነው። ምክንያቱም ለምንድነው? መደ ጠቢዒ ይህቺ ኑኗ እንዳትወፍርብን ስለሚያስፈራ። ለምሳሌ ኖ ከሆነ ኖ፣ ይህ ስህተት ነው። ና ነው መሆን ያለበት። ናሩላሂል። ስለዚህ ና በምንልበት ሰዓት ደግሞ መደ ጠቢዒ እዚች ጋር እቺ አሊፍ ስኩን ስላለች መደ ጠቢዒ 2 ሐረካ እንስበዋለን ማለት ነው። እዚህ ጋር ሳብ አድርገን ና በማለት እንቀራለን። እንዲሁም ናሩ በምንልበት ሰዓት ራ ሙፈኸማ ናት። ምክንያቱም ዶማ ናት። ከስራ ስትሆን ብቻ ነው ራ የምትቀጥነው ብለናል። ከስራ ስትሆን ብቻ ነው። ፈትሐና ዶማ አሁንም በምናገኝበት ሰዓት ራ ምንጊዜም ተወፍራለች ማለት ነው። ስለዚህ ራን እናወፍራለን። እንዲሁም ናሩላሂል ናሩላህ በምንልበት ሰዓት ደግሞ ላሙ ሙፈኸማ ነው አለና። ያችሁት እስካሁን ላምን ተርቂቅ እያቀጠን ነበር የመጣን። አሁን ግን አላህ የሚለው ላይ ሲደርስ ይህ አላህ የሚለው ፊደል ከሱ ቀድሞት የመጣው ዶማ ፊደል ከሆነ ምን ጊዜም ማንኛውም ፊደል ሆኖ ግን ዶማ ከሆነ አላህ የሚለው ፊደል ይወፍራል። እንዲሁም ፈትሐም ከሆነ ይወፍራል። ከስራ ሲሆን ግን ይቀጥናል ላሙ። አሁን እዚህ ጋር ዶማ ስለቀደመው ላሙ ይወፍራል ማለት ነው። እንዴት ነው የምናወፍረው? ናሩላሂ ናሩላህ በማለት እናወፍረዋለን እንጂ ናሩላሂ ብለን አንቀራም። ናሩላሂ ሳይሆን ናሩላሂል ሙቀደህ። ናሩላሂል ሂል ስንል ደግሞ ላም መታለች እዚች ጋር። ይህች ላም ቀመርያ ናት። ምክንያቱም ሚሙ ቀጣይ ያለው የቀመርያ ፊደል ስለሆነ ላሟን ቀጠን አድርገን ላሙን አንብበን ነው የምናልፈው። ናሩላሂል ሙቀደህ። ሙ ስንል ደግሞ ዋው ሱኩን መታለች። ይህቺ ዋው ሱኩን የምትጠቅመው ከዶማ በኋላ ነው ምን ጊዜ የምትመጣው። ዶማ ሆና ስትመጣ ፊደሏ እሷም ተከትላ ከመጣች መደ ጠቢዒ ለመደ ጠቢዒ ወይም 2 ሐረካ ያክል እንድንስብ እንገደዳለን ማለት ነው። 2 ሐረካ ያክል እንስባለን።
ናሩላሂል ሙቃ ሙቃ ቃ ስንል ደግሞ ቃፉ ምንድነው ሙፈኸመህ ነው። ቃፍ ሙፈኸማ ይሆናል ወይም ደግሞ ይወፍራል። ሙቃ ከሚወፍሩ ፊደላቶች ብለን ኢንሻአላህ አይተናቸዋል። ከነሱ ውስጥ ቃፍ አለበት ማለት ነው። ስለዚህ ቃፍ በደንብ እናወፍራለን። ሙቃደህ ሙቃደህ ስንል ደግሞ ዳሏን እናቀጥናታለን ቃፉ ጋር ተያይዞ እንዳይወፍር ማለት ነው። ናሩላሂል ሙቃዳህ እንዳይሆን መጠንቀቅ አለብን። ሙቃደህ ነው መሆን ያለበት። መጨረሻ ላይ ታ መታለች። ታ ላይ ምንድነው ይህች ታ ስናቆም ምንድናት? በሐሳኪና ነው የምናቆመው። አያችሁት? እዚህ ጋር ሐስኩን አድርገን ነው የምናቆመው። ናሩላሂል ሙቃዳህ እንጂ ናሩላሂል ሙቃደት አንለም ማለት ነው። ይሄ የምንለው ታ መርቡጥ ያችኛዋ ታ ከመጣች ክፍቷ ታ ከመጣች ነው ማለት ነው። ኢንሻአላህ ስድስተኛው አያ ብዙም ጠና የሚል ነገር ስላልሆነ ኢንሻአላህ በዚህ መልኩ እንጨርሰዋለን ማለት ነው። ናሩላሂል ሙቃዳህ በዚህ መልኩ መቅራት እንችላለን ማለት ነው። ወደ ሰባተኛው አያ ሱረቱል ሁመዛ ስንሄድ ማን እናገኛለን? ኢነሃ ዐለይሂም ሙቅሰደህ ኢነሃ ዐለይሂም ሙቅሰደህ አፍወን ወደ ስድስተኛው አያ ስንሄድ አፍወን ወደ ሰባተኛው ነው የምንሄደው። ሰባተኛው አያ ላይ የምናገኘው ናሩላሂል ሙቃዳህ ኢነሃ ዐለይሂም ሙቅሰደህ ሳይሆን አለቲ ተጠሊዑ ዐለል አፍኢደህ አለቲ ተጠሊዑ ዐለል አፍኢደህ ይህ ነው የምናገኘው ማለት ነው። ኢንሻአላህ እዚህ ጋር ስንጀምር አለቲ ብለናል። አ ያልንበት ምክንያት ምንድነው? ከዚች ፈትሐም ከስራም ዶማም የሌላት ፊደል ቀጥሎ የመጣው ፊደል ላም ስለሆነ ነብደአሃ ቢልፈትሒ በፈትሐ ነው የምንጀምራት እያለን ነው። በፈትሐ እንጀምራለን። አለቲ ቲ ስንል ደግሞ መደ ጠቢዒ ነው። ያ ከከስራ በኋላ ስለመጣ መደ ጠቢዒ ሁለት ሐረካ ያክል እንስበዋለን ማለት ነው። አለቲ በማለት ሳብ እናረጋለን። ተጠሊዑ ተጠሊዑ ስንል ደግሞ ታ ተርቂቅ ትባላለች። እንዲሁም እናቀጥናለን ማለት ነው። ተ በማለት ታ እንልም ማለት ነው። ተጠሊዑ ሳይሆን ተጠሊዑ በማለት እንቀራለን። ከታ ቀጥሎ የመጣው ፊደል ጣ ስለሆነ ጣ ፊደል ደግሞ ምንድነው? ተፍኺም ሙፈኸማ ነው። ምክንያቱም ፈትሐ ሆኖ ካገኘነው ጣን ፊደል እናወፍረዋለን ማለት ነው። ስለዚህ ታን እናቀጥናለን፣ ጣን ደግሞ እናወፍራለን ማለት ነው። አለቲ ተጠሊዑ ተጠሊዑ ላሙን በደንብ ከስራ ማድረግ ይኖርብናል። ተጠሊዑ ዐለል አፍኢደህ ዐለል ስንል የሁለቱም አይን ናቸው። እዚህ ጋር ተጠሊዑ ተጠሊዑ ዐለል አፍኢደህ ዐለል ስንል ደግሞ ከላም በኋላ ላም መጥቷል። አሁንም ላሟ ቀመርያ ናት። ምክንያቱም ሐምዛ ቀመርያ ፊደል ስለሆነ እሷም ተከትላ ቀመርያ ትሆናለች ማለት ነው። ዐለል አፍኢደህ ስንል አፍ በምንልበት ሰዓት ፋ የሐምስ ፊደል ነው። ትፋሻችን ወደ ውጭ ይወጣል ማለት ነው። አይታፈንም፣ ወደ ውስጥ አናስገባውም። አፍ ብለን ወደ ውስጥ ሳይሆን ወደ ውጭ አፍ ኢደህ በደንብ እንደዚህ እናደርገዋለን ማለት ነው። እንዲሁም ሐምዛዋ ከስራ ስለሆነች ቀጠን እናደርጋታለን። አፍ ኢደህ አለቲ ተጠሊዑ ዐለል አፍኢደህ ከዛ ታ ላይ ሀ ሳኪና ነው የምትሆነው ስኩን ስለሆነች ስናቆም በስኩን ስላቆምን አሁንም ምንጊዜም በስኩን ነው በሀ ስኩን አድርገን ነው የምንቀራው ማለት ነው። ኢንሻአላህ ሰባተኛው አያ ይህን ይመስላል። ወደ ስምንተኛው አያ ስንሄድ ኢነሃ ዐለይሂም ሙቅሰደህ ኢነሃ ስንል ኢነ ኑን ላይ ጉና ካሚላ ነው። በደንብ መጀመሪያ ወደ ሸዳውን ይዘን ወደ ሐረካው ወደ ፈትሐው ነው የምንሄደው። ኢነ ነው እንጂ የምንለው ኢነ አንልም ቶሎ። ኢነ ኢነ ማለት ነው። ይህም በአንድ ላይ ስናያይዘው ኢነ ይሆናል ማለት ነው። ኢነሃ መደ ጠቢዒ ነው። ኢነሃ ስንል ሃው ይስባል ሁለት ሐረካ ያክል ማለት ነው። ኢነሃ ዐለይሂም ዐለይ አያችሁት? ዐለይሂም ኢነሃ ዐለይሂም ያዋ ሐርፈሊን በመባል ትታወቃለች። እዚህ ጋር ሐርፈሊን ይለናል። ያዝ እናደርገዋለን። ደግሞ እዚህ ጋር ያው ላይ አብዛኞቻችን ቀልቀላ አድርገን እንዳናልፍ፣ ቀልቀላ ማለት እንዳናነጥረው ማለት ነው። ዐለይሂም እንዳይሆን ዐለይ ሳይሆን ዐለይሂም ኢነሃ ዐለይሂም
صاده ይህችኛዋ ሚም የመጀመሪያው ኢድጋም ሚስለይን ሙተማሲለይን ናት። እዚህ ጋር ከሚም ጋር ስለምትመሳሰል ኢድጋም ሚስለይን ትባላለች ማለት ነው። ሁለቱም ሚም በአንድ ላይ ስለመጡ ኢድጋም ሚስለይን ሰጊር በመባል ነው የሚታወቁት ማለት ነው። ኢነሃ ዐለይሂም ሙዕሰደህ ቀጥታ ወደዚህችኛው ሚም ነው የምንሄደው። እችን ሱኩን ብቻ ነው የምናደርገው። ስኩን ስናደርግ ግን ዐለይሂም ሙዕሰደህ ሳይሆን ዐለይሂም ሙዕሰደህ በዚህ መልኩ የምንቀራው ይሆናል። ኢነሃ ዐለይሂም ሙዕሰደህ ከዛ ሐምዛዋ ላይ ደግሞ ሙዕሰደህ ድምፁ እንደዚህ ነው መሆን ያለበት ወደ ውስጥ ማለት ነው እንጂ ወደ ውጭ ሙዕሰደህ አንልም። ሙዕ ከሆነ ነጠረብን፣ ይህ ስህተት ነው። ስለዚህ እንዲህ ነው የምናደርገው። ኢነሃ ዐለይሂም ሙዕሰደህ ሷ ስንል ደግሞ ሷዱ ተፍኺም ነው ይወፍራል ማለት ነው። ሷ በማለት ሙዕሰደህ ሷ በማለት ወፈር እናደርገዋለን። ቀጣይ ላይ ደግሞ ዳል ስለመጣ ዳል ሙረቀቃ ነው። ምክንያቱም ሷድ ወፈረ ብለን ዳልን አያይዘን እንዳናወፍር መጠንቀቅ ይኖርብናል ማለት ነው። ሙዕሰደህ ስንል ስናቆም ሳኪና ወቅፈን ነው። በምናቆምበት ሰዓት ሀ ሱኩን ሆና ነው የምትቆመው ማለት ነው። ስለዚህ የስምንተኛው አያ ቀላልና ገር የሆነ ስለሆነ ይህን ይመስላል ማለት ነው። ስንቀራው በአንድ ላይ ኢነሃ ዐለይሂም ሙዕሰደህ። የመጨረሻው አያ ምን ይላል? ሱረቱል ሁመዛህ ፊ ዐመዲን ሙመደደህ ይህን ይመስላል ማለት ነው። ፊ በምንልበት ሰዓት ምን አለ? መድ ጠቢዒ ሁለት ሐረካ ያክል እንስባለን። ፊ ዐመዲን ፊ ከፋ ከስራ ቀጥሎ ያ ስኩን ስለመጣ ሁለት ሐረካ ፊ ብለን እንስባለን። እንዲሁም ፊ ዐመዲን በምንልበት ሰዓት አይን ምንድነው? ፈትሐ ሆኖ ስላገኘ ነው። አሁንም ሙረቀቃ ነው የሚሆነው። አይኗ እንዳይወፍርብን መጠንቀቅ ይኖርብናል። ዐመዲን እንዲሁም ሚሙ ሙረቀቃ ነው፣ ይቀጥናል ማለት ነው። ፊ ዐመዲን ሙ ኢድጋም ካሚል ቢጉና ይባላል። ይሄንኛው ፊ ዐመዲን ሙ ነው የምንለው። ቀጥታ ከዳል ከስረቲ ሚም ስለመጣ ወደ ሚም እንሄዳለን። ፊ ዐመዲን ሙ ነው እንጂ የምንለው ፊ ዐመዲን ሙመደደህ አንልም ማለት ነው። ፊ ዐመዲን ሙመደ ስንል የመጀመሪያው ዳል ይጠብቃል፣ የሁለተኛው ቀለል አድርገን ቀጠን እናደርገዋለን። በዚህ መልኩ ነው የምንቀራው ማለት ነው። ፊ ዐመዲን ሙመደደህ ስናቆም ደግሞ ይህችን ታ ወደ ሀ ቀይረን ሱኩን አድርገን እናቆማታለን ማለት ነው ኢንሻአላህ። ይህ ሱረቱል ሁመዛህ የተጅዊድ እና የአህካም ፕሮግራም ይህን ይመስላል ማለት ነው ኢንሻአላህ። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። እንዲሁም ሀሳብ አስተያየት እና እንዲሁም ሀሳብ ካላችሁ የራሳችሁ የሆነ አስተያየት ካለ በኮሜንት ላይ አስቀምጡልን። እንዲሁም ቂራአቱንም በውስጥ ኢንሻአላህ ማናገር ትችላላችሁ። መጀመሪያ ላይ ስልክ ቁጥሩን አስቀምጬላችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።